ሰላም የተከበራችሁ የተወደዳችሁ ውድ ቻናል ቤተሰቦች እንዲሁም ተማሪዎች እንዴት ናችሁ? ሁሉ ሰላም ሁሉ መልካም ነው። እግዚአብሔር ይመስገን ሁሉ ሰላም ሁሉ መልካም ነው። እንግዲህ ተማሪዎች እንደምታስታውሱት ከዚህ በፊት የስምንተኛ ክፍል ማትስ ሚኒስትሪ ኤግዛም 2016 ላይ የተፈተኑትን ክፍል 7 ለቅቄላችሁ ነበረ። በዛ በክፍል 7 እንግዲህ እስከ 31ኛው ጥያቄ ድረስ ለቅቄላችሁ ነበረ። በዛሬው ቪዲዮ ደግሞ አራት ጥያቄዎችን አካትችን የመጣሁት ከጥያቄ 32 እስከ 35 ድረስ ማለት ነው። ስለዚህ ከዚህ በኋላ የሚቀረን ምናልባት ሁለት ቪዲዮ ሊሆን ይችላል ቢበዛ ማለት ነው። ቢያንስ ደግሞ አንድ ቪዲዮ የሚሆን ነው ጥያቄ ነው የሚቀረን ማለት ነው። አምስት ጥያቄ ያው ፊገር ስላሉት ምናልባት ሁለት ቪዲዮ ሊሆን ይችላል የሚል ሀሳብ ስላለኝ ነው። ስለዚህ እንግዲህ እናንተ ደግሞ አሁን ፈተናው እየደረሰ ስለሆነ አንድ ወር ነው እንግዲህ በዚህ መሀል ያለውና ግንቦት ወር ብቻ ነው ያለውና ያላችሁት አንድ ወር ብቻ ስለሆነ ለሌሎችም ልጆች እንግዲህ እንዲያጠኑ እንዲዘጋጁ ለሌሎችም ሼር በማድረግ እንድትተባበሩኝ አሳስባለሁ ማለት ነው። እንግዲህ የማይመለከታቸውም ተማሪም ያልሆናችሁ ኢንኬዝ እንግዲህ የሚደርሳችሁ ሰዎች ትኖራላችሁ። እንግዲህ የግድ ያው እናንተም ባይጠቅማችሁም እኔም ለማበረታታት ሼር ላይክ ማድረጋችሁን እንዳትረሱ ውድ ቤተሰቦቼ፣ ይህንን ማሳሰብ እወዳለሁ። አሁን በቀጥታ ወደ ጥያቄው እመጣለሁ ማለት ነው። ሶ as you can see here it says grade 8 maths ministry exam 2016 or 2024 Gregorian calendar part 8. So this is going to be part 8, question number 32. In the pyramid shown in figure 10 which one of the following is not true ነው የሚለው። ስለዚህ ፒራሚድ አለችን። ስለዚህ ስለ ፒራሚድ አንዳንድ ነገሮችን ልበላችሁ። ፒራሚድ ምን አላት? ላትራል ሰርፌስ አላት ወይም ደግሞ ላትራል ፌስ አላት። እንደገና ደግሞ ላትራል ኤጅ አላት፣ ቨርቴክስ አላት። ሶ ስንት ቨርቴክስ አላት፣ ስንት ኤጅ አላት የሚለውን ነገር እናያለን አሁን ማለት ነው። ኤጆቹ አንድ ኤጅ ነው። ኤጁ ስንት ኤጅ አለው? 1 2 ኤ እና ኢ አንድ ኤጅ ነው። ኢ እና ሲ ሁለተኛ ኤጅ ነው። እንደገና ደግሞ ኤ ቢ ሶስተኛ ኤጅ፣ ቢ ሲ አራተኛ ኤጅ፣ ሲ ዲ አምስተኛ ኤጅ፣ ዲ ኤ ስድስተኛ ኤጅ፣ ኢ ቢ ሰባተኛ ኤጅ፣ እንደገና ደግሞ ኢ ዲ ስምንተኛ ኤጅ። 8 ኤጅ አላት ማለት ነው። 8 ኤጅ አለ ማለት ነው። ይሄ ኤጅ አለ፣ ከታች 4 ኤጅ አለ፣ ከዚህ አምስተኛ ኤጅ አለ፣ ስድስተኛ ኤጅ አለ፣ ከዛኛው ሰባተኛ ኤጅ አለ፣ እንደገና ደግሞ እዚህኛው 8ኛ ኤጅ 8 ኤጅ አለው ማለት ነው። 1 2 3 4 5 6 7 ከዚህ ይሄ ብሮከን ላይን ነው ማለት ነው። ይሄ ብሮከን ላይን ባይ ዘ ዌይ ሂድን ላይን ይባላል። ስለዚህ በዛኛው ጀርባ በማይታየው ጀርባ በማናየው ጀርባ ያለው ነው ያለውን ኤጅ ነው እያሳየን ያለው ማለት ነው። ስለዚህ ስንት ኤጅ አለው? 8 ኤጅ አለው። ቨርቴክስ ደግሞ ስንት አለው? 1 2 3 4 5 እቺ አፒክስ ትባላለች። ይሄ ቤዝ ነው። ቤዙ ላይ ስንት ኤጅ አለ? 4 ኤጅ አለ። 4 ቨርቴክስ አለ ማለት ነው። ኤ ቢ ሲ ዲ ነው ዲ ኤ ቢ ሲ ማለት ትችላላችሁ ማለት ነው። ስለዚህ 4 አለ፣ እዚህ ጋር እንዳለ 5 ቨርቴክስ አለው ማለት ነው። 5 ቨርቴክስ አለው ማለት ነው። ሌላኛው ደግሞ ፌስ ነው። ፌሱ ደግሞ ቤዙ ራሱን የቻለ ፌስ ነው። አንድ ፌስ፣ በዚህኛው ሁለተኛ ፌስ፣ ሶስተኛ ፌስ፣ ከዚህ በኩል አራተኛ ፌስ፣ በዛኛው በጀርባ ደግሞ አምስተኛ ፌስ። ስለዚህ ፌሱም ደግሞ ፌስ ደግሞ ስንት አለው? 5 ፌስ አለው ማለት ነው። 5 ፌስ አለው። ይሄን ካለን በኋላ እቺኛው ደግሞ እዚህ ጋር የምታዩት እቺ ፐርፐንዲኩላር ነች ወይም ደግሞ ራይት አንግል መሆኑን የምታሳይ እዚህ ጋር እቺ ጥቁሯ አንግል 90 ዲግሪ ነው። ስለዚህ ከውስጥ ሴንተር ላይ የተሰመረች ነች። ይሄ ምን ተብሎ ይጠራል? ይሄ ስላንት ሃይት ይባላል። ስላንት ሃይት ወይም ደግሞ ኖርማሊ ዊ ኮል ኢት ምን እንላለን? አልቲቲዩድ እንላለን ማለት ነው። ስለዚህ አሁን
ችን ጥያቄ ሰራት is not true ነው የሚለው is not true about what about the pyramid ከዚህ ፊገር ማለት ነው። ስለዚህ አሁን AE is lateral edge yes AE ማለት ኤጅ ነው። የምን ኤጅ ነው? የላተራል ፌሱ ኤጅ ነው ማለት ነው። ጠርዙ ነው። EF is altitude ይላል። EF ማለት ይሄ ነው። yes altitude ወይም ደግሞ slant ፌስ ነው። true ነው ማለት ነው። AD is base ይላል። AD is base base ሊሆን አይችልም። ነገር ግን edge of the base ሊሆን ይችላል። edge of the base ሊሆን ይችላል። እቺ መስመር ቤዝ ለማለት ABCD ነው የምንለው ወይም ደግሞ DABC ወይም ደግሞ BCDA ማለት እንችላለን ማለት ነው። ስለዚህ ኤጅ ሳይሆን ቤዝ ሳይሆን ኤጅ ነው የሚሆነው ማለት ነው። E is vertex ይላል። yes አፒክሷ vertex ነች። ስለዚህ ይሄን ትሩ ነው። ትሩ ያልሆነው እንትኛው AB የሚለው ትሩ አይደለም ማለት ነው። ትሩ አይደለም ማለት ነው። ስለዚህ answer is going to be C ይሆናል። AD is not a base rather than it is edge of the base. Edge of the base. Question number 33. In figure 11 ማለት እዚህ ጋር በቀስት እንዳሳዩት ቺኛው ፊገር ነች ማለት። In figure 11 if the shaded region are parallel and congruent then it is ይላል። ይህ shaded region ይሄና ይሄ ትራያንግል ናቸው። ስለዚህ ሁለቱ ትራያንግሎቹ ፓራለል ናቸው እያለኝ ነው። ፓራለል ናቸው እንደገና ስዋል they are congruent equal ናቸው። congruent ሁለቱም ፓራለል ሆኖ እንደገና ደግሞ the rectangles are congruent ናቸው እኩል ናቸው። ስለዚህ ምን እንለዋለን ነው? A triangular prism B rectangular prism C hexagonal prism D cylindrical prism cylindrical prism የሚባለው ሲሊንደር አይነት እንትን ያለው ነው። ሄክሳጎናል ማለት ደግሞ ስድስት ጎን ያለው ማለት ነው። ስድስት ጎን ያለው ማለት ነው። ሬክታንጉላር የምንለው ሲምፕሊ ይሄ ነው። ኖርማሊ ከድሮ ጀምሮ የምታውቁት ነገር ነው። ይሄ እቺኛው እንደዚህ አይነቱ ነገር ምን እንላለን? ይሄንን ሬክታንጉላር ፕሪዝም እንላለን ማለት ነው። በደንብ አልሳልኩትም እንግዲህ በደንብ ያው እናንተ ታውቁታላችሁ ብዬ አስባለሁ። ይሄ ማለት ነው በደንብ ልሳል ካልኩኝ አሁንም በደንብ አልሳልኩትም ግን ይገባችኋል ብዬ አስባለሁ። እቺ ወደዚህ እቺ ደግሞ ወደዚህ ማለት ነው። ሶ this is known as rectangular prism እንላለን ማለት ነው። rectangular prism ነው። ስለዚህ መልሳችን ምንድነው የሚሆነው? shaded regions are parallel and congruent then it is triangular ይባላል። triangular prism ብለን እንጠራዋለን ማለት ነው። triangular prism ብለን እንጠራዋለን። question number 34 the total surface area of cylinder with height 4 cm and radius 3 cm is ይላል። A 2 pi square centimeter B 12 pi centimeter square centimeter B 24 pi square centimeter C 33 pi square centimeter D 42 pi square centimeter ስለዚህ እቺን ለመስራት ደግሞ ምንድነው የምናደርገው? total surface area of a cylinder first of all ሲሊንደር የሚባለው ምን አይነት ነው? ስለዚህ ሲሊንደር ማለት ጣሳ የሚመስል ኖርማሊ የምታውቁት እንደ ጣሳ አይነት ነገር ሆኖ ሁለት ቤዝ ያለው ነው። አፐር ቤዝ እና ሎወር ቤዝ ያለው ነው ማለት ነው። አፐር ቤዝ እና ሎወር ቤዝ ያለው ነው ማለት ነው። ሶ ይህ ሲሊንደር ስለዚህ የአፐር ቤዙንም የሎወር ቤዙንም ኤሪያውን መፈለግ ያስፈልጋል ማለት ነው። ቶታል ሰርፌስ ኤሪያ ኦፍ ሲሊንደር ነው የተጠየቅነው። ስለዚህ ምን ማድረግ አለብን? ይሄ በዚህ ሴንተር አለው፣ በዚህም ሴንተር አለው፣ ወደዚህ ሰም ስለዚህ ራዲየስ አለው። እቺ ሬክታንግል ይሄ ሄይት ይሆናል ማለት ነው። ሄይት ይሆናል። ስለዚህ የዚህኛውን ለኤሪያ ለብቻ እንፈልጋለን፣ የዚህን ኤሪያ ለብቻ እንፈልጋለን። ስለዚህ አሁን ኤሪያ ኦፍ ዘ ቤዝ is equal to ቤዝ ሁለት ናቸው። ልብ በሉ የዚህ የአንዱ ኤሪያ
area of base 1 ምንድነው የሚሆነው pi r square ይሆናል ኦኬ area of base 2 ደግሞ the area of base 2 ደግሞ ይሄንን base 1 ይሄንን 1 ብንል ይሄንን 2 ብንል base 1 base 2 upper base ወይም ደግሞ ይሄንን you can say upper base ማለት ትችላላችሁ upper base lower base upper lower base ስለዚህ ምን ይሆናል ይሄ pi r square ይሆናል ማለት ነው ስለዚህ total area of the base is equal to area of base 1 plus area of base 2 okay ስለዚህ ያ ማለት ደግሞ ምን ማለት ነው እነዚህ መደመር ማለት ነው pi r square plus pi r square okay ይሄ ማለት ደግሞ which is equal to 2 pi plus pi is to pi right pi to pi r square ይሆናል 2 pi r square ይሆናል የሁለቱም ቤዞች አግኝቻለሁ የቤዝ area of the base 1 and area of the base 2 area of the upper base and area of lower base አገኘው ማለት ነው ስለዚህ ይሄ ነው ፎርሙላ ይሄ ነው ይሄን አግኝቻለሁ አሁን ቶታል surface area of cylinder ነው የተጠየቀው total surface area of a cylinder is equal to ይሄ ሲባዛ ይሄ ማለት ደግሞ የዚች ኤሪያ ደግሞ ምንድነው የሚሆነው 2 pi r h ይሆናል ማለት ነው 2 pi r h hም ትጨመራለች ይሄ by itself ስንታለው 2 pi r አለው ኤሪያው ማለት ነው ስለዚህ ሄይቱ ደግሞ አለ ሄይቱን ጨምረን ምን እናደርጋለን እናባዛለን ማለት ነው የዚች መሃሏ ማለት ነው ለዚህ ግን በኖርማል በሰርክል ፎርሙላ እንሰራለን ማለት ነው ኦኬ እቺ ሰርክል ስለሆነ ታችም ሰርክል ስለምንሰራ ማለት ነው ስለዚህ ምን እናደርጋለን 2 pi is going to be 2 pi r square plus 2 pi r h okay h ይሆናል ማለት ነው እቺ 2 pi r h የማነች የዚህ የመሃለኛው ኤሪያ ነው ማለት ነው የዚች የመሃሉ ማለት ነው በሁለቱ በአፐር ቤዝ እና በሎወር ቤዝ መካከል ያለው ኤሪያ ነው የሚሆነው ይሄ ማለት ነው ሶ ይሄንን ደግሞ ኮመን ስናወጣለት this is going to be common ማነው 2 pi r እና 2 pi r is common right so 2 pi r into r plus እዚህ ጋር r square ስለሆነ አንድ r ትቀራለች እዚህ h ይቀራል ማለት ነው plus h ይሆናል the final formula ይሄ ይሆናል ማለት ነው አሁን ምንድነው የሚያስፈልገን ከዚህ በኋላ ኖርማሊ የተሰጡን ነገሮች አሉ እናቃለን height is given right radius is given ስለዚህ እናቃለን just a matter of substituting the numbers in the place of r and h swell በr ከበዚህ ማባዛት ብቻ ነው የሚጠበቅብን ማለት that's all so ምንድነው የሚሆነው ይሄ is going to be ስለዚህ which is equal to 2 pi r ስንት ነው r is given which is 3 right we got 3 ተሰጥቶኛል 3 times 2 እዚህ ጋር ደግሞ r አሁንም r እዚህ ጋር 3 ነው ምንም ጥያቄ የለውም h is given 4 ነው በቃ አለቀ ማለት ነው ይሄንን ከፈለጋችሁ በዚህ ማባዛት በዚህ ስታባዙ 9 ይመጣል 9 ይሄንን ስታባዙ ደግሞ 9 12 ይመጣል 9 እና 12 ስንት ነው 9 እና 12 9 እና 12 21 ይመጣል 21 ሲባዛ ያ ስለዚህ so this is going to be 3 plus 2 pi 3 into 7 ይመጣል ስትደምሩት 7 ይመጣል ከዛ በ3 ማባዛት ነው ተመሳሳይ ነው ወይም ደግሞ ይሄን በዚህ 9 ይሆናል ይሄ በዚህ 12 ነው በ12 ሲደመር 9 21 ይመጣል በ7ን በ3 ማባዛት ነው then በሁለት አጠቃላይ ውጤቱ ስንት ይሆናል ማለት ነው 21 ሲባዛ 2 times pi ይሄ 21 ማለት ነው 1 ማለት ነው 3 times 7 is 21 ስለሚመጣ ማለት ነው so when normally 2 times 3 6 and 6 times 6 times
6 times 7 is 42 ስለዚህ 42 ምን 42 ፓይ ስኩዌር ሴንቲሜትር ይሆናል ማለት 42 ፓይ ስኩዌር ሴንቲሜትር which is D ማለት ነው መልሳችን D ይሆናል ማለት ነው መልሳችን D ይሆናል the last question number 35 is the volume of a prism shown in the figure 12 is ቺ ፊገር ደግሞ ስንት ነች ማለት ስንተኛ ነች ማለት 12ኛ ፊገር ነች ማለት ነው ስለዚህ ቺ ፊገር እዚህ ጋር እንደምትመለከቱት ምልክት ምንድነው የሚያሳየው እቺ ትራያንግል ምን አይነት ትራያንግል መሆኗን ያሳያል ማለት ነው ራይት አንግል ትራያንግል ደግሞ ምን ይሰራል አንዱ አንግል 90 ዲግሪ ነው ማለት ነው 90 ዲግሪ መሆኑን ያሳያል ማለት ነው ስለዚህ የዚህኛው የራይት አንግል ትራያንግል area is equal to half times base times height ነው የሚሆነው ማለት ነው ስለዚህ ከዚህ ስትመለከቱ ቤዟ 3 ነች the base is equal to 3 cm ነው and height is equal to 4 cm ነው ኦኬ ስለዚህ አሁንም መተካት ብቻ ነው ኦኬ half times 3 times 4 ይሆናል ማለት ነው this is going to be by 1 by 2 so area is equal to ስንት ይመጣል ማለት ነው 6 ይመጣል ማለት 6 ሴንቲሜትር ስኩዌር ይመጣል ማለት ነው ይሄን አገኘው የዚህን ብቻ ነው ያገኙት አሁን የተጠየቁት ምንድነው volume of a prism not area right area አይደለም የተጠየቁት ስለዚህ volume of a prism is equal to area times height ምንም ጥያቄ የለውም ስለዚህ area አግኝቻለሁ heighቱም ተሰጥቶኛል height is given height is equal to 5 cm ነው ብለኛል ኦኬ 5 cm ነው ብለኛል ስለዚህ ኤሪያን አግኝቻለሁ ኤሪያ is 6 cm ነው ኦኬ 6 cm ስኩዌር ነው height is 5 cm ነው 5 cm ነው ኤን ስታባዙ ይመጣል which is equal to 30 cubic centimeters ስለዚህ ቮሊዩም ደግሞ በኪዩብ ነው እዚህ ጋር ሴንቲሜትር ስኩዌር አለን ሲባዛ 1 ሴንቲሜትር cubic centimeter ይሰጠናል centimeter to the power of 3 cubic centimeter ይሰጠናል which is 30 centimeter ማለት ነው so the answer is going to be D ይሆናል ማለት ነው ውድ ቤተሰቦች እንግዲህ ያው ጥያቄው እንደሚጠቅማችሁ ተስፋ አደርጋለሁ በተለይ ተማሪዎች እንግዲህ ሼር ላይክ ማድረጋችሁን እንዳትረሱ በሚቀጥለው ደግሞ የቀሩትን ጥያቄዎችን ይዤ እመጣለሁ እናንተ ግን ሼር ማድረጋችሁን አትርሱ በጣም ቪዲዮ እይታ ያገኛል ማለት ለመናገር ከሆነ ማለት ከኔ ድክመት ሰዎችም አይተው ዝም ብለው ያው እኔ ማስታወቂያ በደንብ መስራት አለብኝ ብዬ አስባለሁ ከዚህ በኋላ እስካሁን ድረስ እንግዲህ ያው ብዙ እየታየልኝ አይደለምና ላይክ ሼር ማድረጋችሁን እንዳትረሱ thank you so much thank you